Yum yum yafu laga hodi asamu dawara. Yum. የፕሌን ማረፊያ ኤርፖርት ካልን የሄሊኮፕተር ማረፊያ የት እንላለን? ሻሸመኔ ይባላል። ምን አለው? ምን ያደርግልሃል እሱ? ዋናው ፍቅር ነው። አብሽሩ። ምን አለው? እንዴት አገኘ? ከየት አገኘ? በሰው ህይወት ውስጥ ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንለው ቪዲዮ ዛሬላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ እባካችሁ ሰብስክራይብ በማድረግ ቻናላችንን መቀላቀል ትችላላችሁ። በነፃ ነው፣ አናስከፍልም። ያው ሁሌም ሰብስክራይብ እንዳለን ነው። ሰብስክራይብ አድርጉ። ይህንን ቪዲዮ ከተመቻችሁ ይመቻችሁ። አማርኛ ክላስ ይላል። እስቲ ተማሪዎች ይህ ድምጽ የማን እንደሆነ ትነግሩኛላችሁ? የጅብ ነው መምህር። ሙስጠፋ ዮ ተሳ አጊ ሙስጠፋ ዮ ዝድምፀ ማንቋሩ አጓንቸ ተባረክ አሚን ተሳ አሚን ቶራ አሚን ሙሽሪት ዮ ፈሸ አጊ ሙሽሪት ዮ ዝድምፀ ማንቋሩ አፖፖቲ ማስቲካ። ኧረ ክሬቲቪቲ ሌላ ሌቨል ገብቷል። የምር ጋይስ እንዴ በጉራጌኛ ምናምንም እኔ ሰምቼ ማላውቀውን ቋንቋ የምር ጋይስ የምር ቲክቶክ ላይ ሁሉ ሰምቼው ማላውቀው ቋንቋ ብቻ ይመች። እስቲ ወደ ቀጣይ ቪዲዮ ለቺኳ ቮይስ ልክላት ለኔ የሚሰማኝና ለሷ የሚሰማት ይላል። ያም የፈለገውን ቢል ያሻውን ቢያወራ ያም ትንሹም ትልቁም ልመባየተራ ያም በርግጥ ሩቆኜ ባለባላይሽም ቅንጣጠል አልጠረጠረሽም Yum yum yafu laga hodi asamu dawara. Yum ትንሹ በትልቁ ገመባየተራ Yum በርግጥ ሩቆዬ ባለባላይሽ Tintate lule atrekkreshi ጋይስ የምር አልቻልኩም። ቢቀርስ በቃ ባይዘፈንስ የምር በቃ አላ ኖርማል አርፈ ቁጭ ብትል ይሻላል እንዴ። መንገድ ላይ መሳደብ ሱስ ያለበት ሹፌር ይላል። ኦዞሪ ዋው ደስ ይላል። መስታወቱን የመሳደብ ጠም እስከዚህም ድረስ ተነስተ እንኳን መስታወቱን አውረደ ምናምን ገብተ ድጋሚ ቁጭ ብለ ምናምን ያው ቆመ ከተሳደብክም ያው ይደክምሃል። ለዛም ነው መሰለኝ ብቻ ሌላ ሌቨል ገብቷል የመሳደብ እንትን ማለት ነው። እስቲ ብቻ እንቀጥላለን ጋይስ ወደ ሌላ ምንድነው ጉዱ? እኔ በማህበር ተራሽቶ ሰላም በአንድ ድንጋይ ሁለት ወፍ ይላል። እስቲ ምን አባት ሰላም ነው። ይሄ ምርጡን አዲስ ሳሙና ይዘን መጣን። ልብስ ያጸዳል፣ በዛ ላይ ብዙ አረፋ አለውና ዋጋውም ደግሞ ርካሽ። ትፈልጋላችሁ? አንፈልግ። ቆይ ከፈለክ አጥቤ ላሳይ። ኧረ ጉድ ሰው ቸግሮትም ቢዝነስ ለመስራት እንደዚህ ቤት ለቤት ሲሄድ አይ ኢትዮጵያ አይ በቃ እኔ ምንም ምለው ነገር የለም። እኔ ጋይስ ምን ብቻ እስቲ እንቀጥላለን። የፕሌን ማረፊያ ኤርፖርት ካልን የሄሊኮፕተር ማረፊያ የት እንላለን? ሻሸመኔ ይባላል። የት? ሻሸመኔ yes ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። የሄሊኮፕተር ማረፊያ አሁን እንደዛ ነው። ወይ ጥሩ ተናገር ወይም ዝም በል። ምን
እውነትም ወይ ጥሩ ተናገር ወይ ዝም በል በቃ። ቦኛት ይባላለች። እቺን ገባላችሁ ማለት ነው። ስፖርት ምናምን አያሳስባችሁ እሺ። ሰላም እኔ ባይስ ሽምግልና ተልኮ ሲሄድ ይላል። እስቲ እንየው አላለው ልጆትን ለልጃችን እንዲሰጡን ለመጠየቅ ነው የመጣሁት። ጥሩ ታዲያ አረፍ በላ። አላደርግም፣ አልቀመጥም። ሚሊዮን ብር ቢሰጠኝ አልቀመጥም። የመጣሁበትን ጉዳይ ሳልጨርስ አልቀመጥም። እሺ ታዲያ ልጁ ምን አለው? ምን ያደርግልሃል እሱ? ዋናው ፍቅር ነው። አብሽሩ። ምን አለው? እንዴት አገኘ? ከየት አገኘ? በሰው ህይወት ውስጥ ስጠው እንጂ አንተ ስጠው እንጂ አንጀቱን በላኸው። አንጀትን አላህ ይብላው። አካካካካ ልጄንማ ለእንደዚህ አይነት ሰው አልድርም በፍጹም። ሌላው ቢቀር ስጦታ እንኳን አይልክም። ስጦታ እየገዛ ነው ይመጣል። አይደለም ጋይስ ድምጹን እንዴት አድርጉት ነው ማለት የሆነ ኤዲት ሳይኖረው ይቀራል ብላችሁ ነው ማለት የራሱ የባይስ ድምጽ ይመስለኛል እንጂ እሱን አስመሰለው ነው ብላችሁ ታስባላችሁ? የምር እሱን ካስመሰለ ጥቁሩ ቆዳ ይላል። እስቲ እንየው። ምን ነው በጠዋት ጠራሽኝ? ለዚህ ልጅ ጫማ እንግዛለት ብዬ ነበር፣ ግን ሳይ አያስፈልገውም። እንዴ ለምን? ምን ማለት ነው? አንድ ጫማ እኮ ነው ያለኝ። እኔ እኮ ስማር በአንተ እድሜ 2 ጫማ ብቻ ነው የነበረኝ። ጭራሽ 2 ነው የነበረሽ? እኔ እኮ አሁን 1 ነው ያለኝ። ሳይሆን ማለት የፈለገችው 2 አይነት ጫማ ነበር ምን ለብሰው ማለት በግራ ሌላ በቀኝ ሌላ። የምርሽን ነው? እንደውም ትዝ ይለኛል አንድ እግሯ ጥቁር ቆዳ ነበር። በሱ ከተረገጥክ ጭራሽ ነው ማተርፈው። ተነሽ ውጪ። ተነሺ። እሺ እንዴ ይሄማ ቆዳው አበዛሹ። ኧረ ጭራሽ የማሽቀበጧ ምናምን ሳይንስ በዛው አግኝታው ጫማው ምናምን ልታሳየው ይኸውና ጫማው። ዋው ብቻ እስቲ ወደ ቀጣይ ቪዲዮ እንሄዳለን። እና በጣም ብዙ በደሎች ይደርሱብናል። ኢንፊኒክስ የምንጠቀም ሰዎች ማለት ነው። ይመጣና እንዴ እቺ ካልኩሌተር አለች እንዴ? እስካሁን ምን ማለት ነው ካልኩሌተር? ይሄ ምኑ ነው ካልኩሌተር የሚመስለው? ይሄ ስልክ ነው። እና ተው እባካችሁ፣ ተገቢ አይደለም የምር። ያው እንግዲህ ስሙ ጠፋ፣ ምን ይደረግ። በላቸውን በአደባባይ ወጥቶ ኢንፊኒክስ ነው ምናምን አለ። ኤምፐነክስ ነው እናቴ ትሙት። ማታ ላይ ብላይ ሲገባ ይሞቃል። ከዛን ቀን ጀምሮ ኢንፊኒክስ የሚባል ስልክ በቃ ድሮም ነው። አሁን ደግሞ የባሰ። ያው ግን ተገቢ አይደለም የምር። ተገቢ ነው ወይ የምር? ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች እባካችሁ አሁንም ቢሆን ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ባዝናኝ ቪዲዮዎች እስክንገናኝ ድረስ ደህና ቆዩ።